ከሰዎች ጋር ያለንን ግንኙነት ወይም ደግሞ መስተጋብር ጤናማ አድርገን ለማስቀጠል ወይም ደግሞ ለማስኬድ መከተል ያለብን ነጥቦች። ሰላም እንዴት ናችሁ? በዚህ ቪዲዮ ሶሻል ካፒታላችንን ቢውልድ ለማድረግ ምን ማድረግ እንዳለብን እናያለን። እንግዲህ በኑሯችን ማህበራዊ ዝምድናችን እንዴት ማስኬድ እንዳለብንና ምን መምሰል እንዳለበት ማወቅ በጣም አስፈላጊ ነገር ነው። የመጀመሪያው መተቸትን ማቆም መቻል አለብን። የሆነ ነገር ሀፕን ሲያደርግ ወይም ደግሞ ሲከሰት ሰዎችን ከመተቸትና ጥፋተኛ ከማድረግ መቆጠብ ከሰዎች ጋር ያለንን ግንኙነት ጤናማ ለማድረግ በጣም አስፈላጊ ነገር ነው። ምን ይባላል? ውሻ ሲያጠፋ ከመቅጣት ይልቅ ጥሩ ነገር ሲያደርግ መሸለም ወይም ደግሞ የሚበላውን ምግብ መስጠት ውጤታማ ያደርጋል ይባላል። ለሰውም ልጅ ተመሳሳይ ነገር ነው። አንድን ሰው ሲያጠፋ ከመተቸት ይልቅ መልካም ነገር ሲሰራ አፕሪሼት ብናደርገው ያለንን ግንኙነት ጤናማ ለማድረግ አስፈላጊ ነገር ነው። ሁለተኛው ከልብ የመነጨና እውነተኛ የሆነ ምስጋና ማቅረብ። እንግዲህ ሁላችንም ቢሆን ከሰዎች ጥሩ የሆነ አስተያየት መቀበል እንፈልጋለን፣ ወይም ደግሞ ለሰዎች አስፈላጊ ናቸው ደግሞ ተፈላጊ እንደሆንን እንዲሰማን ቢያደርጉን ሰዎች ደስ ይለናል። ተፈላጊ ለመሆን ደግሞ በሰዎች ዘንድ ጤናማ ግንኙነት እንዲኖረን ለማድረግ የተጋነነ ነገር ማድረግ ሳያስፈልግ ምስጋናን በመለማመድ ወይም ደግሞ አመሰግናለሁ በማለት ብቻ መስተጋብራችንን ጤናማና ጥሩ እንዲሆን ማድረግ እንችላለን። ምስጋና ሲባል ግን ከልብ የመነጨና እውነትን ያዘለ ምስጋና መሆን መቻል አለበት። ሁልጊዜም ቢሆን የምናገኛቸው ሰዎች አትሊስት በአንድ ነገር ከኛ የተሻሉ እንደሆኑ ማወቅ አለብን። ሶስተኛው ሁሌም ቢሆን እኛ ከምንፈልገው ሳይሆን ሰዎች ከሚፈልጉት ነገር መነሳት። አንድን ሰው ደግሞ ከአንድ ሰው ጋር ጤናማ የሆነ ግንኙነት እንዲኖር ከተፈለገ ሰው የሚፈልገውን ነገር አንደርስታንድ ማድረግ መቻል አለብን። ለምሳሌ እኛ ዳቦ የምንወድ ቢሆንና ከዕለታት በአንድ ቀን አሳ ለማጥመድ ወደ ወንዝ ብንወርድ ማጥመጃው ላይ ግን ዳቦ ብናስቀምጥ አሳ መያዝ አንችልም። ለምን? ወጥመድ ላይ ያስቀመጥነው እኛ የምንፈልገውን ነገር ነው እንጂ አሳው የሚፈልገውን አይደለም። አሳውን ለማጥመድ ከዳቦ ይልቅ አሳው የሚፈልገውን ነገር ማስቀመጥ ማጥመጃው ላይ አሳውን ለማጥመድ ውጤታማ ያደርገናል። ከሰዎች ጋርም ቢሆን ሁሌም ቢሆን እኛ የምንፈልገውን ሳይሆን እነሱ የሚፈልጉትን ነገር ይዘን ብንቀርብ ጤናማ የሆነ መስተጋብር እንዲኖረን